በጣም ያማምሩ አሉ። እዚህ ጋር ለሰው ተሰሩ ናቸው። ደጋላይት እና ወደ ቤተሰቦቼ ይሄው እንደምታዩት መጥቻለሁ ማለት ነው። አድራሻው እንደነገርኳችሁ ጥቃቅን ውስጥ ነው ማለት ነው። እንደምታዩት ቁም ሳጥኖች የልብስ በተመጣጣኝ ዋጋ ነው የሚሰራላችሁ። ከዚህ በፊት ነግራችሁ ነበር። እንደምታዩት አሁን ቦታውን እንደተፈለገ እንደደረሳለሁ የሚፈልጉ ማዘዝ ትችላላችሁ። በተለይ አላቢ ለተከንተር ቡታጅራን ደስ ሁሉም kidaga takane በረኪ ለተንቶሎች አላባንት ነው አስተንተር ከሰሙ ነው ይገን ከነ ከቀ ምን ባላ ዘዘነ እንደገኝ ከመን ለተንቶሎች ያንግዲህ እንደምታዩት የልብስ ሳጥን በፈለጋችሁ ቤተሰብ ተካንሳ ተፈልጉት እንደፈለጋችሁ ማሰራት ትችላላችሁ። አልጋ ደግሞ ታውቁ ማሻአላ ታምር እና ባሮች ደግሞ የተለያዩ ነገሮች አሉ። እዚህ ለሰው ተሰራ እናንተ ፈለጋችሁ ዲዛይን ፎቶ አንደታችሁ ላክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድና ተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትበልኝ እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። ይሄ ቪዲዮ በተለይ የሚጠቅማቸው ለሐላባ ልጆች ነው እና በተለይ ከኔ ያጠቀመን እኔ ሐላቢላት ማለት ነው። ከንሽ ብር ከቡታጅራን አዲስ አበባና ከኔን አዘዘነን ብረክ ኢተንቴንተሩ ወንት ሐራቢያን መጅሊስ አዘዝ ከናቸው ጋይ ተንጋቶች ተንብረስ አፍ ሙጭጭቶ እትጉን ተበቃ ብቻ በብዙ ነገር ቡታጅራ ዩቲዩበሮች እንደዚሁም አዲስ አበባ ላይ ያዘዙ ልጆች ብዙ አሉ። ከዛ አይመልሱም። አሁን አንዷንማ እንደ ብሯን ካልመለሰች ወላሂ ሚዲያ ላይ አውጣለሁ እንትን ዩቲዩብ ላይ ማለት ነው። መልካም ይመስላሉ። በቃ ጨዋ ያሳደገው መልካም የሰው ሀቅ የማይበሉ ይመስላሉ። ብዙዎቹ ግን ሱብሃንአላህ የሰው ሀቅ አለበት። ሱብሃንአላህ ወላሂ ነው የሚላችሁ። እኔ አንድ ትእዛዝ እኛ ሱቅ ታውቃላችሁ መካከለኛ ነገሮች ምናምን አሉ። የተዘጋጁ ነገር ትእዛዝ አይደለም። እንደው አካውንቴ ለዛሬ ብር ከገባ ነገ ወይ ተነገ ወዲያ ትእዛዝ ካለብኝ እስኪያደርስ ድረስ እንቅልፍ ማታ ላይ ራሱ አይዘኝም። ፕላን አወጣለሁ። ሌላ ብዙ ትእዛዝ ካለብኝ ነገ እዛ ተነገ ወዲያ እዛ። ሰው እንዴት ነው የሰው ብር ይዞ እንቅልፍ የሚመጣው? ኢና ሊላህ ወላሂ ቡታጅራ ላይ በቃ እንደዚህ ታደርጋለች ብዬ አላምንም። የዛሬ አመት ነው ምናምን እንደዚሁ እቃዋን በ4-5 ቀን ውስጥ መልሳለች። ደውዬለት ማለት ነው ሚዲያ ላይ ከመለቀ እኔ የሰው ቪዲዮ ታውቃላችሁ፣ የሰው ነገር መስራት አልወድም፣ የሰው ቪዲዮ መልቀቅ አልወድም፣ ስለ ሰው ማውራት አልወድም። የራሴ ስራ ብቻ ነው በተቻለኝ መጠን የሚሰራው። ለዛ ቀድሜ ደውዬ ጠየቅኳት። አልሐምዱሊላህ እሷም መለሰች፣ ሰጠቻት ማለት ነው ለልጇ። በ4-5 ቀን ውስጥ እቃዋን መለሰች ሚዲያ ላይ ከመለቅ ልየት ማለት ነው። አሁንም በዛች ልጅ ላይ ከ75,000 በላይ ብር 3 አመት ሙሉ አስባችሁታል። ነገ ያለ ዛሬ ያለ ይሄ እንዲሆነ ምክንያት የማውን ነገር ምክንያት እየሰበቡ ብዙ ልጆች የሰውን ብር አካውንታቸው ላይ ከገባ በኋላ ነገር ያወራሉ። ምክንያት የማውን ነገር ያወራሉ። ይሄ ምክንያት ይሆናል ብዬ እኔ በፍጹም አላስብም። ወላሂ ከኔ ጋር አውርታ አዛ በሌላ በኩልም ሄዳ ደግሞ ወይ ሱቃችን ወይ ከባለቤቴ ጋር ወይ ከሱቁ ባለቤት ጋር ብታወራ አላወራች ምን ያገባኝ? በኔ አካውንት ያገባውን ብሩን መጠን ሂሳቧን እቃዋን በትክክል ሰርቼ ማስተካከል እንጂ ከካሌ ጋር ስላወራች ይሄ ምክንያት ሊሆን አይችልም ብሯ ይዞ ለማጥፋት። እኔ በጣም ነው ታዘብኩት። እንደው ብሯን ካልመለሰች አውጣለሁ እኔ ማውራታ አይቀርም። ምክንያቱም በጣም በቃ ውድ የልቤ ጓደኛዬ ናት። ከጓደኝነት አልፋ በቃ ዘመዴ ናት። ብሯ ተበላች እህት ማለት ነው። ዱባይ ነው የምትኖረው። ዱባይ እንዴት ሆነ ላፍታ እንዳመጣች ታውቃለች። 75,000 በላይ ብር ይዛበት ቁጭ ብላለች። እና በጣም ነው የምታሳዝነው ወላሂ። ስደት ላይ እንዴት ሆነ እንደምታገኝ እኔ አውቃለሁ። ስለ ስደት አውቃለሁ የሚሉትም ነው በአሁኑ ሰዓት በብዛት ደግሞ እንትን የሚያስጨባርቡት። ከእንደዚህ አይነት ነገር አላህ ይጠብቃችሁ። አሁን ደግሞ ለሐላባ ይጠቅማል ያልኩት ምንድነው ሐራቢያን መጅሊስ ሲፈልጉ በመካከለኛ ዋጋ ቴክነሱ ከፍ ያለ ምናምን ከፈለጋችሁ ዋጋ እንትን የሚለው እንጂ በመካከለኛ ረጋ ያለ ቴክነሱ ቀነስ ያለ መካከለኛ የምትፈልጉትን ሐራቢያን መጅሊስ ማዘዝ ትችላላችሁ ካሁን በኋላ ማለት ነው። ሐላባ ላይ አሁን ሄዳለሁ ሄጄ ያሳያችኋለሁ ማለት ነው። ሐራቢያን መጅሊሶች አልጋ ያቺ ልጅም የተበለችው ምን ነበር እዛ ያዘዘችው? አልጋ፣ ቁም ሳጥን፣ እንደዚሁም የቢፌ ማስቀመጫ ምንድነው የሚባለው ቲቪ ስታንድ እነዛ ነበር ያዘዘችው ማለት ነው። ትራስ ጨርቅም አለው እና የቲም ካሁን በኋላ በተለይ ሐላቢ ለጥቂንተር አማንቴን ማንነት ሚዲያ ላይ እንከናቸው አማንቴን ወይ ማድራሹ ይወይነ ወይ አሜቴን ታቀውን ከማናሰው ኮኖ ግን ከጊደኑ ይበበችውን አዛዞኖቼ ብራከን ኢተንቶኖቼ ወላሂ
ምን አልባዳን ብረክን አይወዳክን ይልስባት የለብሩክ ይሆን ተቦ ምሳሌ ሱቁን ንኑ መስጂድ ጀባል ምን አልባት እኔ ቢጠፋባችሁ ምሳሌ ሱቃችን አድራሻን ሁሌ እየቀረስኩ ነው ሁሌ እያሳየው ነው በብዛት እኔን የሚያዙ የሐላባ ልጆች ናቸው አልፎ ተርፎ ወደ አለም ገበያ ምናምን ያዛሉ እንጂ ምን ሊላችሁ ፈልገን ብራችሁ ቢበላ እንኳን በአቅራቢያችሁ የምታውቁ ሰው በኩል ከጓደኛችሁ በኩል መረጃ አጣርታችሁ ይዘዙ ዝም ብላችሁ ብራችሁን አትላኩ ለማንኛውም ዩቲዩበር ወጣጤ እና ብራችሁ ቢበላ አልመልስም ብትል እንኳን የሆነ ሰው ከቤተሰብ እናንተ እስክትመጡ ድረስ እንኳን ከቤተሰብ ሰው ልትልኩ ትችላላችሁ ልታስጠይቁ ትችላላችሁ አድራሻ ሙሉ ካወቃችሁ ስለዚህ ካን ጉዳይ በተለ ሐላቢ ለተጠንቀቀ ማጥቹ አዲስ አበባ ተዘዝ ወደ ስርዓት የመጡት ተዋዘዙ ለመጥበሽት በላይ ወደ ኢሌ ማነ ኩታታ ጥበሽ እኮ በይትራቻ ማን ይሳዘዙ ወላ አሚቸ ሰይቆዳ ዋኒ ኩቶ አም ሚዲያን ትጉ ማንሱማ አፉ ኤካሊፕቲክ ኤታሊክ እኮ ማንሱማ ቪዲዮ ታሱ ይታምባ ወና ተናቀቁ ይየንስ እቴው እንደዚሁ ሙታጅራን አባይቱ በራዩ ገይሰሱ ይወሰባ እሺ በጎራ ችግር ወባ ስርዓቴን ይልሶቃለ ጋውን አስናም ይታየ ግን አታያት ጎን ተንጠኔ ፋሲጋ ጋር ለሚለጋ ዘዞይ ኢትዛዝ ይሎ ጋር መት ኡሱስ ሰሰብ ወንጠን ፋሲጋ ታስራለች አይደለም ታስራ ነበር አይደል ልክ እንደዛ ነው የሚሰሩት የራሳቸው እቃ ወይ የራሳቸው ሱቅ አይደለም ከአንድ ባለ ሱቁ ጋር ተባብሮ እንዴት ነው የሚሰሩት ምሳሌ እንበል የአንድ ሺህ ብር እቃ ነው እንበል ወይ 2000 ብር እቃ ከዛ ከሱ ጋር ማለት ነው 2000 ነው የእቃ ዋጋ ምሳሌ ለእናንተ እነሱ ምን ይላሉ 3000 ብር ነው ይላሉ ወይ 4000 ነው ይላሉ ምን ሊላችሁ ፈልጌ ነው በእቃው በእያንዳንዱ እቃው ላይ 500 ወይ 1000 ብር ለራሳቸው ይዞባችሁ ነው እናንተ እየሰራ ነው ይሄ እያሉ የሰውን ስራ እንትን እያደረጉ ያሉት ከሰው ጋር ነው አንድ የራሳቸው ስራ ወይ የራሳቸው ሱቅ ያሉት ምንም እንትን አይሉ ችግር ቢፈጠር እንኳን ሄዳችሁ ሱቁን ልታሻሽጉ ትችላላችሁ እነ ለምለም አሁን ሱቅ አለ አይደል የራሱ አድራሻው ሙሉ በሙሉ አለ የሆነ ያዘዛችሁ ጥቃ ባልታ ሙጭጭ ብላ አጥብትል ሱቅ ልትሄዱ ትችላላችሁ እነዚህ ግን ሱቅ የላቸው የከለ ሂዛብን ጠፋች የከለ ነበር ያዘዝኩት ሳደርስ ቀራ ምክንያት ሺ ነገር ነው የሚመጣው እቺ ጓደኛ ያው ምክንያቱ ምንድነው እሱ አልመልስ ስትላት የባለ ሱቁ ስምና ቁጥሩን አጋጣሚ ታገኛለች እና የከለ ጋር እንደዚህ አዝዤ ነበር እየወጣ ነው ብላኝ ነበር አሁን ደግሞ አትመልስም አልቋል ወይ መጥቼ ሊውሰድ ወይ ምናምን ብላ ታወራለች እሱን ለምን አወራሽ ስላወራሽ ከሱ ጋር ጨርስ ቢላ አጣለች እቺ አትመልስም ብሩ ገባው እኮ በሷ ጋር ነው ደረሰኝ እንዳለ ያለ ብር ገባው እሷ ጋር እንዴት ነው እሱ ጋር የሚጨርሰው ይቀራል ቋል ወይ ቢላ ነው ቢጠየቀች አልጠየቀች ምን አገባኝ ባካውንቴ ከገባ እኔ ባካውንቴ ያስገባችን ስለ ብሩ እቃዋን ማለት ነው የብሩን እቃ ማስተካከል ወይ ደግሞ ማስተካከል ነው አለብኝ ከሱ ጋር ደግሞ የፈለገች ሌላ ነገር ትግዛ የፈለገችውን ታው ምን አገባኝ የታዘዘችው እሱ ብር ያገባ እሷ ጋር እሷ ለምን አወራች ብሎ ይሄ ምክንያት ሊሆን አይችልም ምን ሊላችሁ ፈልጌ ነው ባጠቃላይ ምክንያት ፍለጋ ላይ ነው ባውሰት ብዙዎቹ ወላሂ የሰው ሀቅ በረካ የለው በህይወታችሁ ሲሰሩ በሀቅ ስሩ ትእዛዝ ልጆች ሲያዙ በሀቅ በስርዓት በቃ ለምን ውድም ነው እርካሽም ነው ቅናሽም ነው በሀቅ አድርሱላቸው ያዘዙትን ይቃል ኦኬ በሀቅ አድርሱላቸው ምክንያቱም የሰው ሀቅ ይሄንንም የብዙ ልጆች ሀቅ ይዛቸዋል አሁን እኔ እንደተረዳው ብዙዎች ናቸው እኔ ጋር የሚገቡ እንዴት ነው እንቅልፍ የሚመጣችሁ አውዙ ቢላህ ወላሂ እኔ በጣም እንትን ያለ አሁን ምን ልላችሁ ፈልጌን አሁን የፈርኒቸር እንትን ቀርጽላችኋለሁ አድራሻውን የዋትስአፕ ግሩፕ አለው ልጁ እኔም አለው ችግር ካለ እኔን ታናግራላችሁ ቀጥታ ከልጁ ጋር ነው ማገናኛችሁ ሐላባ ላይ ያላችሁ በሙሉ አልጋ ስትፈልጉ ኤምዲኤፎች እነዛ ውድ ማለት ነው ኖርማል ለገጠር ደግሞ እኔ የምወስዳቸው አልጋዎች ከገበያ ገዝቼ ከሌላ ቦታ ገዝቼ ነው የምወስደው ግን እንደነዚህ እቃ ኤምዲኤፍ አልጋ ቁም ሳጥን በሙሉ ኤምዲኤፍ እቃዎችን ለራሳችሁ ማሰራት ስትፈልጉ ገይከነ ኤምዲኤፍ አይኑ ጥያቄ ያንሱ በቃ ሞዴል በቃ ሴንተ ዲዛይን ማክሲሱ ሴንታች ቁጥር የፉሻን ዋትስአፕ ግሩፕ ዮ ፉሻን አገ አዘጀስ ይስቤቹን አስጪ በጣም ታማኛ ጩል ያን ቅኔት ካለ ይመጣ መገለሽ ለሊሱ ከውራከተ ማለት ነው እነዚህ በሮችን የሰራልኝ እሱ ነው በቃ ዘመድ ነገር ነው ቤተሰብ ነው ይሄ በሮችን በአጠቃላይ የሰራ እሱ ነው ከኋላ ደግሞ ክላሶች በሮች አሉ እነሱን በአጠቃላይ ይሄን መሰለ ለዚህ ቤት በሮችን የሰራ እሱ ነው ይሄን የሰራ እሱ ነው ውስጥ ለውስጥ ደግሞ የክላሶች በሮች የሰራ እሱ ነው በአጠቃላይ ማለት ነው እና በርን ስትፈልጉ ውራከተ አዘዙ አሰንታች እትጉን ጣልጋ ቢፍቁም ሳጥነት ቲቪስታን ምናምን የፈለጋችሁትን እየገባችሁ እሱ ጋር ይዘዙ
ከአሚና ዩቲዩብ ነው የመጣሁት ብላችሁ ንገሩ ስትሄዱ ማለት ነው። ምክንያቱም ዲስካውንት አርግቶ በቅናሽ እንዲሰራላችሁ ማለት ነው። በጣም ዋጋው አስተያየት ነው እላችኋለሁ። እና ምርጥ ልጅ ነው። እየገባችሁ ሁላችሁ ማበረታቱት። የሀላባ ልጅ ነው። ሁላችሁም ሀላባ የሆናችሁ የትም አትሰዱ። ካሁን በላይ ጋር የፈለጋችሁትን አረቢያን መጅሊስ የፈለጋችሁትን ፎቶ ብቻ በመላክ የፈለጋችሁትን እዛ ያሰሩላችኋለሁ። አሁን አብረን እንጂ ወይኔ ሄጄ ሳልቀርጽ ገና ደቂቃ በዛ። በትግስት አዳምጡ፣ እስከ መጨረሻ ይጠቅማችኋል ማለት ነው። እና ይጠቅማችኋል እስከ መጨረሻ እዩ። አሁን ሄጄ ፈርኒቸሩን ሄጄ አሳያችኋለሁ ማለት ነው። እነሰራ እሱ ነው። ይሄ በሮችን ከኋላ በሮችን ቤት ውስጥ ያሉ ክፍል በሮች ቆይ ላሳያችሁ። እነዚህ የክላስ በሮች እንደዚሁም ይሄ ጫማ ሳጥኖች የክላስ የቤት በሮች እንደዚህ እሱ ነው ያሰራልኝ ማለት ነው። እና ከኋላ በሮች ሰርቪሶች አሉት እንደምታዩት ሁሉንም በአጠቃላይ ይሄ ልጅ ነው። በጣም ታማኝ ምርጥ፣ ስራው ራሱ ምርጥ። በራሴ አይቼ ነው ማስታወቂያ የምሰራው፣ ዝም ብዬ አይደለም። እኔ አንድ ማስታወቂያ ዝም ብዬ አልሰራም። እና ኢንሻአላህ ብራችሁም አትበሉም። እኔም ግሩፕ ውስጥ አለው። ችግር ካለ አዛችሁ እቃችሁ ቶሎ ካልደረሰ ወይ ደግሞ ብራችሁ ይዞ ጸጥ ካለ እኔን አናግሩ። ሄጄ አጠፍጥፈዋለሁ። እውነቴን ነው የምላችሁ። እና እስኪ ነው እንሂድ አብረን። የግቢ በር እንደዚህ ማሰራት ሲፈልጉ ይሄ የግቢ በር በጣም በቅናሽ ነው የምሰራው። ማተናል አድራሻችን ጥቃቅን ውስጥ ነው ማለት ነው። ምን የመሳሰሉ ሳጥኖችን ማሰራት ስትፈልጉ ምርጫችሁን ሁሴን አድርጉት ይላችኋለሁ። በጣም ያማምሩ አሉ። እዚህ ጋር ለሰው ተሰሩ ናቸው። ደጋላዩት እና ውድ ቤተሰቦቼ ይሄው እንደምታዩት መጥቻለሁ ማለት ነው። አድራሻው እንደነገርኳችሁ ነው። ጥቃቅን ውስጥ ነው ማለት ነው። እንደምታዩት ቁም ሳጥኖች የልብስ በተመጣጣኝ ዋጋ ነው የምሰራላችሁ። ከዚህ በፊት ነግሬያችሁ ነበር። እንደምታዩት አሁን ቦታውን ልትፈልጉ እንደየቀረስካለሁ የምትፈልጉ ማዘዝ ትችላላችሁ። በተለይ ሀላቢ ለተከንተር ቡታጅራን ቴስ ሁሉም ግደጋ ታከነን ብረክለ ተንቶሎች ሀላባን ነው አሴንተር ከሰኑ ምን ወይገን ከነጋ ቀር ምን ባዳ ዘዘነ እንደገኝ በመን ተንቶሎች ያን ግዴት እንደምታዩት የልብስ ሳጥን በፈለጋችሁ ቤተሰባችሁ ተካንሳ ተፈልጉት እንደፈለጋችሁ ማሰራት ትችላላችሁ። አልጋ ደግሞ ይወጥ ማሻአላ አታምርም። እና በሮች ደግሞ የተለያዩ በሮች አሉ። እዚህ ለሰው ተሰራ እናንተ ፈለጋችሁትን ዲዛይን ፎቶ አንግታችሁ ላኩ፣ ከዛ ይሰራላችኋል። ይሄ በሮች በእኛ ቤት ላይ ነው ያለው። በጣም ነው የሚያምሩ የቤት ውስጥ ለውስጥ በሮች ማለት ነው። እና ደግሞ የቤታችሁን በር ማሰራት ስትፈልጉ ይዘዙ፣ እሱ ጋር ደውሉ። ግሩፑን ሊንክ ደግሞ ኮሜንት ላይ አስቀምጣለሁ። እየተጫናችሁ ግሩፕ ውስጥ ግቡ ማለት ነው። አንድ ችግር ሲመጣ ምናልባት ብር ሊካችሁ አዛችሁ ቶሎ ካላደረሰ አናዋስ እኔ ጋር ገብታችሁ ይሄው አላደረሰልኝም ይሄን አርግቷል ብላችሁ ለኔ ነገር ማጥቼ ጎሮሮውን ሂጄ ስራውን እንደማሰራ እኔ በዚህ ተማምኜ ነው ቪዲዮ ልሰራ መጣሁት ማለት ነው። ራሱ እንደነገርኳችሁ የኛ የአዲሱ ቤት ሁሉም በሮች እሱ ነው የሰራ፣ የውስጡንም የውጭውንም በጣም በቃ በስራው አይቼ ነው። እኔ ማንኛውም እንደዚህ ማስታወቂያዎችን አልሰራም። ብዙ ለምን አትሉ የሆነ አዞ ከዛ በኋላ ስራውን በስርዓት ባያደርስስ። ከዚህ በፊት እዚህ ሰርቼ ነበር ማስታወቂያ አዲስ አበባ ነበር ያለው አረቢያ መጅሊስ ምናምን ብሎ ከዛ ምንም በስርዓት አላደረሰም። ትንሽ ግማሹን አደረሰ ግማሹን አላደረሰም። ከዛ ልጅቷ መጣ ያዘዙት እኔን ነው የወቀሱት፣ እኔን ነው የጠየቁት። ለዛ ነው እኔ ማስታወቂያ ቶሎ ማልሰራው ማለት ነው። የማንኛውም ሰው ማስታወቂያ አንስቼ አልሰራም። ይሄ ልጅ ደግሞ የኛ የቤተሰብ ነው እና በስራውም ደግሞ ስለተማመንኩበት ነው እየሰራው ያለሁት። ሁላችሁ በሙሉ ልባችሁ ይዘዙ ይላችኋለሁ። እና የትም ደግሞ በራሳችሁ ወጪ ወስደን እኔ ራሱ አብሬ ሊሄድ ይችላል፣ ሊወስድላችሁ ይችላል። ችግር የለም ከፈለጋችሁ ማለት ነው። ወስደን እናገጣጥማለን። ባለሙያ ይዘን ሄደን ኡራከት በቃ የንግረተ ብረቲ በአጠቃላይ ማለት ነው። ምን ኡራከት አሰነንተር ኡሩት እትጉንተ አልጋ ምናምን ወሳጥና ካን ጉበርቹ ከሴንተር ኪችና ሴንተር ኪችና ካኒገ ጉንጎፎስ ያላለቀለት ነው። እየተሰራ ነው ገና የሰው የታዘዘ ነው። እንደዚህ ኪችኖችን ማሰራት ስትፈልጉ ምርጫችሁን ሁሴን ጋር አድርጉላችኋለሁ። እና ያላለቀ ብዙ ስራ አለ፣ ብዙ የሰዎች ትእዛዝ አለ እዚህ ጋር
እናንተ ደግሞ በፈለጋችሁ በራሳችሁ ዲዛይን ፎቶ ሊካችሁ ማሰራት ትችላላችሁ። እና እዚህ ቪዲዮ ላይ አስቀምጥላችኋለሁ የተለያዩ ሀረቢያን ማድረሶች እንደነገርኳችሁ ቲክነሱ ከፍ ያለ ትንሽ ከፍ ይላል እንጂ እንደነዚህ ላይ በማስቀምጠው ካዘዛችሁ በጣም በቃ በአስተያየት ዋጋ ነው የሚቀንሱ ሀረቢያን ማድረሶች ናቸው። በአስተያየት እሰራላችኋለሁ። በሮችን ያለቁ በሮችን እንደምታው ማየት ማመን ነው። እስቲ እዘዙ እላችኋለሁ። በቃ የራሴ ነው በሉት። በቃ ከዚህም በፊት ነግራችሁ ነበር አዲስ ቤት ስንሰራ ማለት ነው። ፍርኒቸር አለን ካሁን በኋላ ሄጄ አስተዋውቃችኋለሁ ምናምን ብዬ ነበር። በቃ የራሴ ነው። በቃ ልጁ ዘመድ ስለሆነ ያው የቤተሰብ ነው። በቃ የራሳችን ነው ማለት ይቻላል። ስለዚህ በሙሉ ልባችሁ ይዘዙ። የትም ብራችሁን አትበሉ። ትናንት ልጅቷ እያለቀሰች ነው። አሁን ሰሞኑ ቪዲዮ ለቃለሁ። ብሯን ካልመለሰች ወላሂ ነው ያልተዋትም። ምክንያቱም ልጅቷ ጓደኛዬ ናት። የዛሬ 3 ዓመት በፊት ነው ያዘዘችው። 75,000 ብር ሙጭጭ አርግታ ስልክም ራሱ አትመልስም። ለምን እንደሚላችሁ በማታውቁት ቦታ አትዘዙ። አሁን እኔን ታውቃላችሁ። ይሄው አድራሻ ብራችሁ ቢበላሁ እንኳን ማምጣት ትችላላችሁ። የኛ ሱቅ ይሄው ሙሉ መስጂድ ጀርባ እነግራችኋለሁ። ብዙ ጊዜ ሙሉ መረጃ ሙሉ በቃ አድራሻው ሰው የማታውቁ ቦታ ዝም ብላችሁ ብራችሁን አትላኩ። እንደዚህ በታማኝነት በሰው በኩል እንደዚህ በሚታወቁ ቦታ ይዘዙ። የሆነ ነገር ቢፈጠር እንኳን ብራችሁ አይባላም። ይላችሁ ወዳለሁ።